ጀመርክ እንዴ? ተመልካቾቻችን ከበዳ በሚል ስሙ እንግዲህ በኦሚ ሚዲያ ላይ በጣም ታዋቂነትን አትርፏል። ኦሚ ሚዲያ ላይ ዶይ ነው ዶይ ዶይ ሚዲያ ላይ እንግዲህ በጣም ተወዳጅነትን አትርፏል። ከዛ በፊት ገበሬ እንደነበርክ ነግረኸኝ ነበረ። አዎ ግርብና ላይ ነበርኩኝ። ምን መሳሰለ መሬት ነበረኝ መሰለ እዚህ ጎሮ ሀያት ምናምን አካባቢ ምን መሳሰሉ መሬቶች ነበሩ። መሬት እሺ። እና ዛሬ 12 13 ዓመተ ምህረት አካባቢ አመት ሲያቶካ አመት ማስረሲት እዲች እና ይሁንልህ። ኦኬ አሁን የዛሬ 10 ዓመት አካባቢ እንዳልኮ መሬቴ ተወሰደ። መንግስት ነው የወሰደው? መንግስት ማን ነው? እኔ አላውቅም ማን እንደወሰደ አላውቅም። እሱን ተወው። እሺ ከዛ ማለት ነው እሺ መሬት የለም፣ እሺ እህል የለም፣ ግርብና የለም፣ እርሻ የለም፣ ምንም የለም። ስራ ጠፋ። አንተም የለ። እሺ ረሃብ መጣ። 77 ድርቅ ምንድን 77 ድርቅ ለማይ በዚሁ ጊዜ ከዚህ አካባቢ ያለው ማለት ነው መሬት ተወስዶ። ኦኬ ከዛ ምን እዛ መሬት የወሰዱ ሰዎች የሆነ ነገር እዛ ላይ ሰሩና ና ዘበኛውን አሉ። የራስ መሬት ላይ አከሚት እና ኦኬ ባላፉ ወኪየር ማኖ በራሰው መሬት ከዛ በኋላ ዘበኛ ጠበቃውን አሉ። እሺ መኮርኩ ግን ሰለቸኝ። በራስ መሬት ላይ ላይ ዘበኛ ጠበቃ ሰለቸኝ። እሺ ከዛ በኋላ ምን አደረኩኝ? እሺ እምቢ ብዬልኩኝና ቀን ስራ ፍለጋ እሺ ቀን ስራ ፍለጋ ሲዞር ከበደ አንዴ ወደ ኋላ እሺ ሲዞር ምን አለ? እሺ አንዴ ዳይሬክተር ነው ማነው ካሜራ ነው ማነው ዳር ማለት ያኔ ወር ነው ጅታንኩ ወኖ ካሜራ ቀበተኒ ምን ለማለት ነው? ኦኬ ካሜራማን ኢሳ እነሱ ብለው ነበርኩ። እሺ ሰላዲን ጣለኝ መሰለ ሲዘፍን ሊስፋንልኝ ደስ ይለኛል። አማያንጋ ካበ ካበዳ አማያንጋ ካበ ካቢቲ አማያንጋ ካበ ካቢቲ አማያንጋ ካበ ካበዳ ማሉማንጋ ዳብደኛ ቱምቲ ማሉማንጋ ቀብሺ ዳብደኛ ለፉ ማከየት ለተከነ ታተካ ጉርባ እና ድምጤን ሲሰሙ ማለት ነው ደስ አላቸው። እና እስቲ ያሉ እሺ አዛ ስራ ፈለጋ ላይ ስራ አጦኘ። እሺ ስራ ሲታጣ እንዲህ አይነት ስራ ነው የሚሰራ። እሺ አሁን የሚሰራ እሺ ቆይ አንዴ ከበደ እጅህን ብዙ እንትን አትበለው ካሜራውን እንትን ስለሚል ትንሽ ይቅርታ። እንደ ላርግልህ አይ ትንሽ ወደስ እሺ እና እሺ ስራ ፍለጋ ወጥቼ ቀን ስራ ፍለጋ ወጥቼ ይሄን ቀን ስራ ሰጡኝ ይላሉ። እሺ ቀን ስራ ሰጡኝ። እሺ እና እሱን እየሰራሁ ነው። ከዛ በኋላ ቀዱኝ። ከበደ ወደ ኋላ ቶል እሺ ቀዱኝ። እሺ አዛ የሚገርም ነገር ቀዱኝና እሺ ለቀቁት። የት እንደለቀቁት አላውቅም። እኔም ማገኘው ነገር የለም ምናምን። ከዛ በኋላ ታዋቂ ሆናል አሉ። አንተን እኔ ከበዳ እሺ አማቹማን ማልተዬ እሺ ኤጋካስታዬቹ ዶይ ሚዲያ ባናቁና ከፈትኩ። ኦኬ እንደዛ ዶይ ሚዲያ እሺ ከፈትኩና በታዋቂነት ባለኝ የድምፅ ጥራት ባለኝ አቅም እሺ ስራውን ወደዚህ መግባት ጀመርኩ። እና ወደዚህ ስራ የገባሁት ስራ ፍለጋ ወጥቼ ነው እላለሁ። ግን ትምህርት አያስፈልገውም ትላለህ ከበደ? ጥሩ ነው የሰራኸው ግን ምን ትምህርት አስፈልገው? ምንድን ነው የምትቀባጥረው? እኔስ ትምህርት የለውም ማለት ማን ነው ከበደ? የአርት ትምህርት ለማለት ነው። እሱማ ያስፈልጋል። ትማራለህ ብሎኛል። ትማራለህ ለማሳደግ ነው። አንተም ታስተምራኛለህ። እሺ አብሽር። አንተ ትችላለህ። እስቲ እንደኔ ዝፋን አችልም። ድምጽ በትምህርት ነው ማለት ነው። ድምጽ በከናዳ ማለት ዱሪሞ ካቢቶ አይካባዳ ምን አለ? ዘፈን ነው። ዘፈን ነው። ዘፈን ነው። እሺ እና ይሄ ነው እወዳቸዋለሁ።
ህዝብን ማለት የሚፈልገው። እሺ ከዛ በፊት ግን የኢትዮጵያ አርቲስቶች አሉና ትከታተል ነበር አላ። እሺ እኛ ችግር ግን አንድ ቀን ተናግሮ አያውቅም። እና እኛ ችግር አንድ ቀን እኔ መሬት አጥቼ መሬት እንዳለ ተወስዶ ማለት ነው። እሺ እዛ በራብና ሲሰቃይ አንድ ቀን ስለኔ አንድ ቀን። እሺ ከበዳ ምናልባት እነ ግሩም ኤርሚያስ አሉ፣ እነ ሰለሞን ቦጋለ አሉ። ምናልባት ደራሲዎችም ዳይሬክተሮችም አሉና እንዲሰሩ መልእክት ማስተላለፍ ትችላለህ በዚህ በኩል? ምንድን ነው መሰለኝ አውቃቸዋለሁ እነዛም። በነገራችን ላይ ቴሌቪዥንም ነበረኝ እዛ መሬት እያለኝ። እስከነ ቴሌቪዥኑ ነው የወሰዱብህ? ምን ቴሌቪዥኑ የነ ማስቀምጠው የሰኖልካ ነው ወመነን ቀባን ለፈውን ቀባን ማቲ ገረም ዱቢ ምንድም እኔ ቤት ባለለና መሬት ባለለ ቴሌቪዥን ተሸክሜ ነው ዘበኝነት ይጠበቃ ምገባ። ኦኬ ኦኬ እና ሶሪ። እሺ እናንተ ታዋቂዎች አደራችሁን፣ አርቲስት ማለት የህዝብ ሀብት ነው። የህዝብ ሀብት ማለት ደግሞ የህዝብን ችግር አውጥቶ ለሌሎቹ ማሳወቅ ነው። ስለዚህ እናንተ ኃላፊነት አለባችሁ ለማለት ነው። ዝም ብሎ ከተማ ውስጥ ብቻ እየተረመጣመጡ ማን ነው ለቁረጠው ማርዱ ቁረጠው ይሻላል እና እሺ ከተማ ብቻ እንትን አትበሉ። እሺ ህዝብ ችግር እዩ ከዛ ጻፉ ለሌላ ወረ ካኒቲስ ለሌሎቹ አስተላልፉ ለማለት ፈልጋለሁ። የህዝብን ችግር በተለይ እንደኔ አይነት ስንቱ ነው ዘበኛው ነው፣ ስንቱ ነው መሬቱ ተቀምጦ በጎዳና ያለ ቀን ስራ እየሰራ ያለ። ስለዚህ እነዚህ ሰዎች ችግር መናገር አለባችሁ ነው ማለት የምፈልገው። እሺ ወደ ኋላ ትንሽ ኦኬ ስሜት አሁን ስሜት ፈንቅሎ ነው። በመጨረሻ ምን ማለት ትፈልጋለህ? በመጨረሻ እንግዲህ በመጨረሻ የሚለው ዶይ ሚዲያ ሰብስክራይብ አርጉ፣ ሼር ምን አርጉ፣ ሰብስክራይብ አርጉ፣ ሼር እና ኮሜንት ላይክ ማድረግ አትርሱ። እና ከበዳት ይመጣለች ለወደፊቱ በሰፊው። አንዴ ሰብስክራይብ በልልኝና ሰብስክራይብ እሱን አድርጉ። ትንሽ ልስፈልልህ። እሺ አዎ ከበዳ ከብታው ከበ አለ አገረስ አዘፍንም። እሺ አመሰግናለሁ። ኦ አለቀና እናመሰግናለን። እሺ